ኦልራይት ጋይስ እንዴት ናችሁ? አይ ሆፕ አሪፍ ሳምንት እንደነበራችሁ እኔ ጋርም እግዚአብሔር ይመስገን አሪፍ ነበረ ማለት ነው። ሶ ቱዴይ የምናደርገው ምንድነው ዊክዴይ ፐርፎርማንሳችንን ቼክ የምናደርግ ይሆናል ማለት ነው። በሳምንቱ የገባናቸውን ትሬዶች ምናምን ቼክ እናደርጋለን እናያለን መለስ ብለን ፕላስ ደግሞ መስተካከል አለበት ብለን የምናስበውን ነገር ለራሳችን ሰጀስት እናደርጋለን ማለት ነው። ሶ ሌትስ ፕሮሲድ ቱ አወር ቻርት ማለት ነው። ኦኬ ሶ በዚህ ሳምንት ኦልሞስት ወደ አራት ትሬድ አካባቢ ገብተን ነበረ። ከአራቱ ከረንትሊ አንድ ፖዚሽን ብቻ ነው ረን እያደረገ ያለው፣ ሶስቱም ስቶፕ ዳውት ሆኗል ማለት ነው። ይሄኛው እዚህ ጋር የሚታየው ይሄኛው እና ይሄኛው ፖዚሽን ስቶፕ ዳውት ሆኖ ነበረ ማለት ነው። ሶ የመጀመሪያው ፖዚሽን እስቲል አሁን ከረንትሊ የተረዳሁት ነገር ምንድነው፣ በቃ ሩሌን በደንብ እንትን አደርጋለሁ እጠብቃለሁ፣ ግን ይሆናል አይደለ የማርኬቱ ቫዮለንት መሆን ነው እንጂ ስቲል ሩሌን ብሬክ አድርጌ የገባሁት ፖዚሽን የለም ማለት ነው። ሶሪ በጣም ወደ መጀመሪያው ትሬዳችን ስንሄድ ሰኞ ዕለት የመጀመሪያው ዊክሊ አናሊሲስ ቪዲዮ ላይ እንደለቀኩላችሁ ይሄኛውን ፖዚሽን እገባዋለሁ ብዬ ነበረ። እዚህ ጋር ገባሁት እና በቃ ስናይፐር ቱ ኤስኤል ነበር ማለት ነው። አጋጣሚ ሆነው ባያዛችንንም እንድንቀይር አድርጎናል ይሄ ሙቭ ማለት ነው። ቢካዝ እዛኛው ቪዲዮ ላይ ዲስክሪፕሽን ላይ እንደተናገርኩት ከሆነ 4786ን ፓስ ካደረገ ወደ ባይ እንደማይ ነግራችሁ ነበረ። ያንኑ ቀን ነው ኦልሞስት ማለት ይቻላል ሄደ እዚህ ጋር ትንሽ ሪትሬስ አድርገን ሲከፈት ቀኑ ብሬክ አደረገልን ማለት ነው። ይሄኛውን ፖዚሽን ማክሰኞ ዕለት ነበር የገባሁት። ማክሰኞ እንዳልኳችሁ ካንድል ክሎዝ በጣም ያለው ትሬድ ሳደርግ ይሄኛው ካንድል እንደዘጋ ነበር የከፈትኩት ማለት ነው። እዚህ ጋር የሚታየው ካንድል አለ አይደል? ይችኛዋ ቀስቶ ያለችበት እሷ ካንድል እንደዘጋች ኢሚዲየትሊ ነበር ፖዚሽን የከፈትኩት። ረን አደረገ፣ አሪፍ ረን አደረገ። አዲስ ሃየር ሃይ ክሬት አደረገልን ማለት ነው ማርኬቱ። ምን አለን ማለት ነው? አዲስ ሃየር ሃይ ክሬት ተደረገ ማለት ምን አይነት እንትን ነው? አዲስ ኢንዲኬሽን ሰጠን ማለት ነው። ኮሬክሽን እንጠብቃለን ወይንም ሃየር ሎችን ክሬት እስኪያደርግ ድረስ እንጠብቃለን። ኔክስት ፖዚሽን የምንከፍተው እዚህ ጋር ነው። ይሄኛውም ብሬክ ሲያደርግ ይሄኛውን ላይ ቺቀዩዋ 4 አወር ሴለራችን ነች። እሷን ብሬክ ሲያደርግልን እንከፍታለን ፖዚሽን ማለት ነው። ባለፈው እንደነገርኳችሁ ፖዚሽን ከፍተው 1 አወር ላይ ነው። አናሊሲስ ዴይሊ እና 4 አወር ላይ ነበር የምሰራው። 1 አወር ላይ ይችኛዋ ካንድል ክሎዝ ኮንፈርም አደረገችልኝ ማርኬቱ ቡሊሽ እንትን እንዳለው ማለት ነው። ከዛ ግን ያው አጋጣሚ ሆኖ ስቶፕ ዳውት ሆነ። ምን እንደሆነ አላውቅም። ያው ጀስት ኮንሶሊዴት አደረገ የተወሰነ ማርኬቱ። ተጨማሪም በደንብ ወደታች ወርዶ ነው ሃየር ነው የሰራው። ይሄኛው ፖዚሽን ስቶፕ ዳውት ሆነ ማለት ነው። ሮብ ዕለት ነበር የገባሁት ማለት ይሄኛው ሮብ። ከዛ በኋላ ሐሙስ ዕለት ይሄኛው ፖዚሽን መጣ ድጋሚ ወርዶ ድጋሚ ይሄንን ሳይት ይሄንን 4 አወር ሴለር ብሬክ አደረገልን። ይሄ ደግሞ ሌሊት ላይ ስለነበር ያው እንትን አልነበረንም፣ አክሰሱ አልነበረንም እንጂ ኒውዮርክ ላይ ምናምን ቢሆን ኖሮ ድጋሚ ይሄንን ፖዚሽን ገባው ነበር ሆነስትሊ ስፒኪንግ ማለት ነው። ከዛ በኋላ ወጣ። ከዛ ኒውዮርክ ላይ እዚህ አካባቢ ላይ ከፈቱኝ። እሱም ኤስኤል ሆነ ማለት ነው። ፕላስ ደግሞ እዚህ ጋር የሆነ የኤፍኦኤምሲ ክሌም አይነት ነገር ነበረ። ያም ይመስለኛል አፌክት ያደረገው ማለት ነው። ከዛ አርብ ዕለትም ደግሞ እንግዲህ ቴሌግራም ቻናል ላይ አሳውቄ ነበረ። አርብ እከፍታለሁ ብዬ አሳውቄ ነበር። ቢካዝ ማርኬቱ እንትን እያሳየ ነበረ ዴይሊ ቻርት ላይ ኦልሞስት በቃ ቡሊሽ የሆነ ባያዝ እንዳለን ኮንፊርም አድርጎልን ነበረ። ቢካዝ እንደሚታየው ይሄኛውን ዞን ብሬክ አድርጎ ሄደ ሲግኒፊካንትሊ። ከዛ ኮሬክት አድርጎ ይሄኛው ላስት ካንድል ነበረ በዊክ ነው የዘጋው እና በቃ ዴፊኒትሊ ይሄ ማርኬት ቡሊሽ እንደሚሆን ኮንፊርም እያደረገልን ነው ብዬ አስቤ ቴሌግራም ላይ ለቴሌግራም እንትን አናውንስ አድርጌ ነበረ ማለት ነው። ሶሪ በጣም ከዛ በኋላ ግን አርብ ዕለት አጋጣሚ ደግሞ ከፋሚሊ ጋር የሆነ ታይም ነበረኝ። በዛ ምክንያት ፖዚሽኑን ልከፍተው አልቻልኩም ማለት ነው። ዊክሊ የነበረን ፐርፎርማንስ ይሄ ይመስላል። ኔክስት ደግሞ ያሰብኳቸው የተወሰኑ ነገሮች አሉ። ምንድነው በተቻለኝ መጠን መጀመሪያ ቪዲዮ ላይ የምታስታውሱ ከሆነ ሞር ወደ ሳይኮሎጂ ነገር ላይ ያተኮረ
ቪዲዮ መስራት እፈልጋለሁ ብዬ ነግሬያችሁ ነበረ። ሶ ይሆናል አይደለ እንትን ማዘጋጀት አለብኝ። ለእናንተ ማቅረብ ያለብኝን ነገር ማዘጋጀት አለብኝ። ፕላስ ደግሞ ካነበብኳቸው ነገሮች ብቻ ሳይሆን እኔ ሞር ተጠቅሜያቸው አፕላይ አድርጌያቸው ሳይኮሎጂን በደንብ ያስተካከለልኝን ነገር ነው ማውራት የምፈልገው። ጀስት የሆነ መጽሐፍ ላይ ስለተጻፈ ወይንም እንትን ማለት አልፈልግም። ምክንያቱም ማንም የላብራቶሪ አይጥ አይደለም፣ መሞከሪያ አይደለም ብዬ አስባለሁ። እኔ ራሴ ተጠቅሜው እኔ ላይ ሰራልኝ ብዬ የማስበውን ነገር ካልሆነ ሼር ማድረግ አልፈልግም ኢንጀነራል ማለት ነው። ሶ ሱን ኢነፍ ያንን ኮንቴንት እጀምራለሁ አዲስ ፕሌሊስት ክሬት አድርጌላችሁ ማለት ነው። ሶ አይ ቢሊቭ እናንተ ጋር ነገሮች አሪፍ እየሄዱ ነው ብዬ አስባለሁ። ሶ ይሄንን ቻናል ሰብስክራይብ አድርጉ፣ ለትሬደሮች ሼር አድርጉ። ፕላስ ደግሞ ኮሜንት ስፔሻሊ ኮሜንት አድርጉ። ትሬዲንግ እውቀት ያላችሁ ሰዎች የተሳሳትኩት ነገር ካለ ምናምን ኮሜንት አድርጉልኝ። ይሄን ያለው ለዛሬ ሀቭ አ ጉድ ዋን። ይመቻችሁ።